ሕፃኗ ልጅ ወደ ኤሊፍ ተጠጋች። ኤሊፍ ጋር ስትደርስ ቆመችና ኤሊፍ ደረት ላይ የተለጠፈውን ፎቶ በእጇ መዳሰስ ጀመረች። አባቷ ነበረ። አየቻት አስተውላ። ኤሊፍ ዝም ብላ ካየቻት በኋላ ቀስ ብላ ከልብሷ ላይ ያላቃ ሰጠቻት። ልጅቷ ወስዳው ፎቶውን አተኩራ ተመለከተችው። አተኩራ ካየችው በኋላ ወደ ራሷ አስጠግታ ሳመችው። አባቷ ነበረ። በመቀጠል ፎቶውን ይዛ ወደ ሶፋው ሄደችና ተቀመጠች። ኤሊፍም ተከትላት ተቀመጠች። ልጅቷ እያገላበጠች አባቷን ታያለች። አይኗን ደግሞ ኤሊፍን ትመለከታለች። ጉንሽ አለቻት። ጉንሽ እኔ ኤሊፍ እባላለሁ። አልተዋወቅንም። የአባትሽ ብላ ስትጀምር ልጅቷ ደነገጠች። ከዛ ንግግሯን ገታችው። ምክንያቱም የልጅቷ ድንጋጤ ንግግሯን እንድትገታ አድርጓታል። የአባትሽ አዎ የማቀው አውቀዋለሁ አለቻት። ትንሽ ልጅቷ ለመረጋጋት ሞከረች። እሺ አሁን እንተዋወቅ። ከዚህ በፊት አታውቂኝም። አሁን እናትሽን ልትነግሪኝ ግድ ይልሻል። እናትሽ ማናት? ወደ እናትሽ መሄድ አለብሽ። እናትሽን ማገናኘት አለብኝ አለቻት። ዝም አለች ልጅቷ። መናገር ግዴታ አለብሽ ጉንሽ፣ ግዴታ አለብሽ መናገር ብላ ጮኸች። ልጅቷ ግን ምንም አዲስ ነገር አላረገችም። ለመናገርም አልሞከረችም። እንደዚህማ አይሆንም ብላ ከመቀመጫዋ ተነሳች። በመበሳጨት መልክ ራሷን በሁለት እጆቿ ይዛ ወደ መሀል ሳሎኑ ተራመደች። ጓደኛዋ ውሊያ ተከተለቻት። የኔ ጣፋጭ ተረጋጊ አለቻት። የምትናገር ይመስለኛል። እናቷን የመደበቅ ፍላጎት አይኖራትም፣ ትናገራለች። ግን አሁን ላይ ያላት ሁኔታ ብዙ ውስጧ ውስጥ ያለ ነገር ስላለ ልትነግርሽ አትችልም አለች። አዎ አለችና በማስታወስ ስሜት ስልኩ አለች። ሄዳ ስልኩን አነሳችው። ስልኩን አንስታ ስትከፍተው ምንም ነገር የለም። ግን አንድ ስም አለ፣ ፒቴክ የሚል። እቺ ነች? አዎ እቺ የልጅቷ እናት ነች አለች። ግን ስልክ ቁጥርም ሆነ ምን የተጻፈ ነገር አልነበረም። ሮጠች ኤሊፍ። ምን እያረግሽ ነው ኤሊፍ ብላ ተከተለቻት ውሊያ። ወደ መኝታ ክፍሉ ገብታ ልብስ ማገላበጥ ጀመረች። የባለቤቷን ልብስ ከቁም ሳጥን እያወጣች አልጋው ላይ እየዘረረች ሁሉንም ኪስ መፈተሽ ጀመረች። ምንም ነገር ማግኘት አልቻለችም። ሴትዮዋን መፈለግ አለብኝ፣ የልጅቷን እናት ማግኘት አለብኝ፣ ልጅቷ ወደ እናቷ መሄድ አለባት አለች። ተረጋጊና ቀስ ብለን እንፈልጋታለን፣ ግን የምንፈልገውን ነገር እንኳን እኮ ማወቅ አልቻልም ብላ አብራ ልብሱን ታተራምሳለች። አድራሻ፣ ስልክ ቁጥር፣ የሴትዮዋ ፎቶ፣ ማንኛውም ይሁን ብቻ እንፈልግ፣ እርጅኝ አለቻት። ፍራት ወንበሩ ላይ ቁጭ ብሏል። የስራ አጋሩ ሱዴ ወደ ክፍሉ ገባች። ምን ሆነሃል አለችው። ጥሩ እንቅልፍ እየተኛው አይደለም። እንቅልፍ የለኝም እየተኛው አይደለም አላት። ያጋጥማል እንደዚህ አይነት ነገር። አንቺስ እንዴት ነው ስራ ሁሉ አለ። አይ የምነግርህ ነገር ነበረ። ይሄ አንተ ነገር ብትነግረኝ ስትለው አይ የቤተሰብ ጉዳይ ነው። አይ የምነግርህ ነገር ምንድነው? ይሄ
ባለፈው የነገርኩ ሰውዬ አለችው። ምን ሆነ ያለፈው ሰውዬ? ሱዴ በማውራት ያለች የፍርሃት ስልክ ጮኸ። እናቱ ነች። ልጄ አለችው። እናቴ እንዴት ነሽ? ሁሉ ነገር መልካም ነው አላት። አዎ ሁሉ ነገር መልካም ነው። እንዴት ነህ አንተ? ስራ እንዴት ነው? ጥሩ ነው። ሁሉ መልካም ነው። ምንም ችግር የለም አይደል? ለምን ደወልሽ? ሰላም መሆንህን ለማረጋገጥ ነው አለችው። አይ ችግር የለም እሺ ብላ ስልኩን ዘጋች። ከዛ በኋላ ከአጠገቧ የቆመችውን ሰራተኛ ተመለከተቻት። በትዝብት አየቻት። ምክንያቱም ያው እንግዲህ ልጇ ላይ ስለዘጋች ሰራተኛዋ ስህተት እንዳለ አውቃ ነው። እና ከዛ በመቀጠል ፎጣ ከሰራተኛዋ እጅ ላይ አንስታ የባለቤቷን እጅ ቀስ ብላ መድረቅ ጀመረች። መቼም አትነሳም፣ ከዚህ አልጋ ላይ አትነሳም አለችው። በዝግታ በፎጣ እጁን እየጠረገች ረዳቷ መወሽ አጠገቧ ሆና ወደ ታች ታያታለች። ኤሊፍ ስልኩን ከፍታ እያየች ነው። ያ የመጨረሻ ጥሪ የሚለውን ስልክ ደጋግማ ሞከረች፣ አይሰራም። ስልኩ ተዘግቷል አለች። ወደ ፎቶ ገብታ ፎቶ ትመለከታለች። ሀካን ልጁን ሲያጫውት በዥዋዥዌ ላይ አስቀምጦ የተለያየ አየች። ምን አይነት ነው የተፈጠረው ነገር? ሀካን እኮ መልካም ሰው ነበረ። ከኔ የበለጠ በጣም መልካምና ደግ ሰው ነበረ። ምንድን ያደረገብኝ ቢሊያ አለች። ማልቀስ ጀመረች። በዚህ መሀል ጉንሽ ቁጭ ብላለች ተክዛ ሶፋ ላይ። የቀረበላትን ሻይም ብስኩትም አለካችም። አንገቷን በእጇ ያዘች። ኤሊፍ ተረጋጊ፣ ሀካን ከኔ ምንድን ነው የጎደለበት ብላ ማልቀስ ጀመረች። ማነች እቺ ሴት? እንዴት ልታታልለው ቻለች? እኔ ወጣትና ቆንጆ ነኝ። እንደገና ከኔ ምን አጥቶ ነው ወደዚች ሴት ሄደው ብላ ማልቀስ ጀመረች። ጓደኛዋ ግራ ገብቷታል። እችን ኤሊፍን መጽናናት ምንም የቻለችበት ነገር የለም። ቪዲዮ አለ፣ ስልክ አለ፣ ሴት አለች። ሴትዮዋ አትታይም ግን አለች። በሀካን ህይወት ውስጥ ነበረች ብላ በንዴት መናገር ጀመረች። ልጅም አለው ከሷ። ለማሰብ አቃተኝ። ማሰብ እኮ ነው ያቃተኝ። ምን ብዬ ነው መናገር የምችለው? እንደዛ አይነት ሰው እኮ አልነበረም። የዚህ ሰው አልነበረም። ለምንድን ነው ነገሩ እንደዚህ የሆነው ብላ ማልቀስ ጀመረች። ጓደኛዋ ተጠግታ ተቀምጣ በሀዘን ፊት እያየቻት ነው። ልክ ነሽ፣ ያልሽውን ሁሉ ልክ ነሽ። ግን ኤሊፍ አንዳንዴ ማመን የማንችላቸው ነገሮች ሁሉ ይፈጠራሉ ብላ ነገረቻት። በሀዘን አሁንም ማልቀሷን ቀጠለች። ያልፋል ጓደኛዬ፣ ያልፋል። ከባድ ሊሆን ይችላል ግን ያልፋል። መጠንከር አለብሽ አለቻት። ዛሬ ካንቺ ጋር እንዳድር ትፈልጊያለሽ? አይ ማንንም አልፈልግም አለቻት። ምሽት ነው። ነፍራት ቤት እራት ቀርቧል። ውጪ ላይ እራት ተዘጋጅቶ ቀርቦ እናቱ በገበታው ላይ ተቀምጣለች። እንዴት አመሻችሁ ብሎ ፍራት ገባ ወደ ምግቡ። የኔ ልጅ እንዴት አመሸ አለችው ሰራተኛዋ። እናቱም እንዴት አመሸ ልጄ አለችው። መጥቶ ቁጭ አለ። በጣም ደስ የሚልና ቀለል ያለ አየር ነው። ራታችንን መብላትን ጀምር። ዲላ የታለች አለ።
ሊላ ዛሬ መምጣት አትፈልግም፣ ማረፍ ፈልጋለች፣ ራሷን ትንሽ ስላመማት አለች መወሽ። አይ ምንም ቢያማት ከኛ ጋር ይሆን፣ ከኛ ጋር ይሻላታል። ትምጣ፣ ሂጅና ጥሪያት። አይ አይሆንም ብያሃለው ልጄ አለች እናትየዋም ጨምራ። ምን እያላችሁ ነው? እኔ ሄጄ አመጣታለሁ፣ ሄጄ እጠራታለሁ አለና ከመቀመጫው ሊነሳ ሲል እናትየዋ ተቀመጥ፣ ሄዳ ትጠራታለች ብላ ከትንሽዬ ቦርሳ ውስጥ ቁልፍ አውጥታ ለሰራተኛዋ ሰጠቻት። ፍርሃት ማመን ያቃተው። ምን እያረግሽ ነው እናቴ? ምንድን ነው ያደረግሽው? ዝም አለች። በቀስታ ቁልፉን አውጥታ ጠረጴዛው ላይ ወደ መወሽ ገፋ አረገችላት። እየተቆጣ ነው ፍርሃት ከእናቱ ጋር እየተነጋገረ። ለምንድን ነው እንዲህ አይነት ነገር የምታረጊው በዚች ልጅ ላይ ያለ መቆጣት ጀመረ። በዚህ መሀል ሰራተኛዋ ሄዳ ቁልፉን ከፍታላት መጣች። የኔ እህት እንዴት አመሸሽ? ደህና ነሽ አላት። አዎ ደህና ነኝ ብላ ቁጭ አለች። ወደ እናቱ በቁጣ አይን ተመለከትና ወደ ምግባቸው ተመለሱ። እነ ኤሊፍ ቤት ኤሊፍ ፓስታ ሰርታ አቅርባለች። ጠረጴዛው ላይ ከቻፕና ማይኔዝ ይዛ መጣች። ምን እንደምትበይ ምን እንደምታወጂ አላውቅም። ለማንኛውም ይኸው አቅርቤልሻለሁ። እንግዲህ ማንኛውም ልጅ እንደሚበላው አንቺም ትበያለሽ ብዬ አስባለሁ። ልጆች ፓስታ ነገር ይወዳሉ። ይኸው ስጋውም አለልሽ ብላለቻት። ያንቺን ባህሪ ማወቅ አልችልም አለች። ከዛ ከመቀመጫዋ ተነስታ ምግቡን ጥላላት ወደ መስኮቱ ሄደች። መለስ ብላ ስትመለከት ትንሿ ጉንሽ ከቻፑን አንስታ ፓስታው ላይ አፈሰሰችና ልትመገብ ሹካውን አነሳች። የሰራችው ቅርጽ አለ እዛ ላይ ፓስታው ላይ የልብ ቅርጽ። ገረማት ኤሊፍ። ደነገጠች። ከብዙ ጊዜ በፊት ኢጣሊያን ከባለቤቷ ጋር ነበረች። በሳይክል እየሄደች እያለ ታያት። ወደ ቤት ገባች። ወደ ቤት ስትገባ ባለቤቷ በጠረጴዛው ላይ በብዙ ወረቀቶች ዘርግቶ ጥናት ላይ ነው ያለው። እየሰራ ያለው ነገር አለ። የኔ ውድ ሚስት መጣሽ? እንዴት ነሽ? እንኳን ደህና መጣሽ። ለምንድን ነው በእጅሽ የተሸከምሽው? እኔ እኮ ማስተካከል ይችል ነበር። ችግር የለም ችግር የለም የኔ ውድ ባል፣ ሂድና ወደ መቀመጫ ተቀመጥ። ይሄ አሁን የኔ ድርሻ ነው። አንተ በኋላ ላይ ጥሩ ኢኮኖሚ ክፍል ላይ ውጤት ካላመጣ በእኔ እንዳታዝን። ነገ ሂድና አጥና፣ ሂድና ስራ። ምግብ መስራት የኔ ድርሻ ነው አለችው። እሺ ብሎ ወደ ወንበሩ ተመለሰ። ቆንጆ ራት ሰራለሁ፣ ቆንጆ መኮረኒ፣ ግን የምሰራው እንደ ቱርክኛ ነው። የጣሊያኑ ይሄና ያ የሚባለው ያ እሱን እኔ አላውቀውም አለች። ወደ ማዕድ ቤት እየሄደች ማዕድ ቤት ገባችና ቆንጆ ፓስታ ሰራለሁ፣ ግን ስጋም ለመግዛት ፈልጌ ነበር አለች ጮክ ብላ። ዝቅ ብላ ድምጿ ገንዘብ ግን የለም አለች። ከዛ ፓስታውን ሰርታ አመጣችና ወደ ጠረጴዛው አቀረበች። ነጭ ፓስታ ነበረና ልክ አሁን ለህፃኗ ልጅ እንዳቀረበችው አይነት 2 አይነት ሶስ ጠረጴዛው ላይ አረገች። ቆይ ውዴ ቆይ አለና የባለቤቱን ፓስታ አነሳና ወደ አንድ ጎን ደብቆ ያዘው። ከዛ ምን ሊያደርግ ነው ብላ እየጠበቀች እያለ ፓስታው ላይ የልብ ቅርጽ ሰርቶ ይውልሽ ይሄ ነው ቆንጆ ብሎ ሰጣት። አስታወሰች ይህን ጊዜ። ከዛ ብድግ ብላ ከተቀመጠችበት ማቀፏን ባለቤቷን ትዝ አላት። አሁንም አንገቷን በእጇ ያዘች።